ነገ ጥር 11 ጥምቀትን ማግኘት ያልቻላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። አዎ በስደት ላይ ያላችሁ፣ በአረብ አገር ያላችሁ፣ በውጭ አገር ያላችሁ፣ ቤተ ክርስቲያን የሌለበት የአሕዛብ አገር ላይ ያላችሁ፣ ነገር ግን ኦርቶዶክሶች ክርስቲያኖች ሁናችሁ የብርሃነ ጥምቀቱን በረከት ማግኘት ያልቻላችሁ ሰዎች፣ መስቀል አደባባይ ሂዳችሁ መጠመቅ ያልቻላችሁ ሰዎች፣ የጠመቃ ቦታ ላይ ሂዳችሁ መጠመቅ ያልቻላችሁ ሰዎች ምን ማድረግ አለባችሁ ነው። ይህን ቪዲዮ ቀድሜ ነበር መስራት የነበረብኝ። በውጭ አገር በአረብ አገር ላሉ ሰዎች እጅግ በጣም የሚጠቅም ቪዲዮ ስለሆነ ይሄ ቪዲዮ የደረሳችሁ ሕዝበ ክርስቲያኖች በሙሉ አደራ ብያለሁ። በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ሰዎች ደግሞ በውጭ አገር በአረብ አገር በስደት አገር ያሉ ሰዎችን ሜንሽን እያደረጋችሁ የምታውቋቸውን ሰዎች ሜንሽን እያደረጋችሁ ይሄ ቪዲዮ እንዲደርሳቸው አድርጉልኝ። እሺ፣ የነገው ቀን ጥር 11 ከጌታችን አበይት በዓላት ውስጥ አንዱ ትልቁ በዓል ነው፣ ጥምቀተ ክርስቶስ። በዚህ ቀን ምን ታደርጋላችሁ ማለት ነው? ለምሳሌ የቀን ተቀን ጸሎታችሁ አለ። ለምሳሌ የዘወትር ጸሎት አለ፣ መዝሙረ ዳዊት አለ፣ ውዳሴ ማርያም አለ። ከዛም ስትጨርሱ ደግሞ የወዲስዋ መላእክት፣ አንቀጸ ብርሃን፣ ሰኔ ጎለጎታ፣ አርጋኖን፣ ሌሎችም ድርሳናትና ገድላት ሊኖሩ ይችላሉ። ታዲያ ይህንን የዕለቱን ጸሎት ከመጀመራችሁ በፊት መጀመሪያ ውሃ ቀድታችሁ በዕቃ ታዘጋጁና ከፊታችሁ ላይ ታስቀምጣላችሁ። አዎ ውሃውን ካዘጋጃችሁ በኋላ ውሃውን ከፍታችሁ ክፍት አድርጋችሁ ጸሎታችሁን ትጀምራላችሁ ማለት ነው። ቅድም ያልኩትን ለምሳሌ ከዘወትር ጸሎት ትጀምራላችሁ። ከዛ መዝሙረ ዳዊት አለ። ከዛ በኋላ የውዳሴ ማርያም አለ፣ የወዲስዋ መላእክት አለ፣ አንቀጸ ብርሃን አለ፣ ሰኔ ጎለጎታ አለ። ከዛ የምትፈልጉትን ማንኛውንም ጸሎት ካደረሳችሁ በኋላ በተለይ ደግሞ ይሄ ጥር 11 ቀን ዓመታዊ የመጥምቀ መለኮት ቅዱስ ዮሐንስም ዓመታዊ ክብረ በዓል ከመሆኑ የተነሳ ለምንድን መለኮትን ያጠመቀበት ቀን ከመሆኑም የተነሳ ትልቅ ቃል ኪዳን ስላለው የመጥምቀ መለኮት ቅዱስ ዮሐንስ ገድል ካላችሁ፣ ገድል ካላችሁ አንድ ምዕራፍ ታነቡና ከዛ ደግሞ አንድ ተአምር ታነባላችሁ። መጨረሻ ላይ ምን ታደርጋላችሁ ማለት ነው? ከገድሉ አንድ ክፍልና ከተአምሩ አንድ ክፍል እንዳነበባችሁ አንዳንድ ብቻ አይደለም፣ የምትችሉትን ያክል ማንበብ ትችላላችሁ። መጨረሻ ላይ ግን በጸሎት ከመዝጋታችሁ በፊት እጃችሁን ትዘረጉና መጥምቀ መለኮት ቅዱስ ዮሐንስ ሆይ አንተ ተወደህና ተመርጠህ በእጅህ ያጠመቅከው ጌቴና አምላኬ መድኃኔዓለም ኢየሱስ ክርስቶስ የአንተ የገድል መጽሐፍ የተነበበበትን የተአምርህ መጽሐፍ የተነበበበትን ማንኛውንም ውሃ በሙሉ የዮርዳኖስን ጸበል አደርግልሃለሁ ብሎ ቃል ኪዳን ገብቶልሃልና እባክህን ጌታዬ ሆይ እኔም በዚህ በባዕድ ሀገር በስደት ሀገር በችግር ነውና ያለሁኝ ይህንን ከፊቴ ያለውን መዝገበ ጸሎት ጌታዬና አምላኬ ኢየሱስ ክርስቶስ በሰጠ ቃል ኪዳን በፍጹም አምኜ እዚህ መዝገበ ጸሎት ላይ ጸሎት አድርጌያለሁ። አንተም በተሰጠ ቃል ኪዳን ከጌቴና ከአምላኬ ከኢየሱስ ክርስቶስ ዘንድ ለምነህ ተማጽነህ ይህንን ውሃ በተሰጠ ቃል ኪዳን ጌታና አምላክህን ኢየሱስ ክርስቶስን እንዳጠመክበት እንደ ዮርዳኖስ ጸበል እንዲሆንልኝ አድርግልኝ ትላላችሁ። ከዛ ደግሞ ቀጥላችሁ ምን ትላላችሁ ማለት ነው? ዓለማትን የፈጠርህ ጌታና አምላኬ መድኃኔዓለም ኢየሱስ ክርስቶስ ሆይ የሰውን ልጆች ለማዳን በእደ ዮሐንስ በዮርዳኖስ መጥተህ ተጠምቀሃል። አንተ ጌቴና አምላኬ ኢየሱስ ክርስቶስ ሆይ ስምህን በፍጹም እምነት ሆኖ የጠራ እንደሚድን ተናግረሃል። ለመጥምቀ መለኮት